በሁለት ሳምንቱ ይሄን ቪዲዮ ሰራ። እዩት፣ ራሳችሁ እዩት። ትናንትና በሰራሁት ጣኞች እግር ቪዲዮ ብዙዎቻችሁ ፐርሰናል አድርጋችሁታል። የደበራችሁና ያኮረፋችሁ አላችሁ። ፐርሰናል ለምን ታረጉታላችሁ? እኔ ይኸውላችሁ አንዳንድ ጊዜ እያሰባችሁ አድርጉ። የሆነ ሰው የሆነ ነገር ሲናገር ቀጥታ ከእናንተ ጋር አታርጉት። ቀጭን እግር ያላችሁ ደብሯችኋል፣ ጥሩ እግር ያላችሁ ደስ ብሏችኋል። ፐርሰናል አድርጋችሁታል፣ አታርጉት። 6 ዓመት በጣም ሲያስቸግረኝና ሲረብሸኝ የነበረ ነገር ስለሆነ ነገሩ ተገፋፍቶ መጥቶ አሁን ከአቅሜ በላይ ስለሆነና ይህን ማድረግ ስላለብኝ ነው የምናገረው። ነገሩ የተጀመረው የዛሬ 6 ዓመት ነው። የዛሬ 6 ዓመት እኔ የዳንስ ፊትነስ ፕላትፎርምን እኔ ዳንሰኛ ወይም ደግሞ ተወዛዋዥ ነበርኩኝ እና በዛ ሰዓት ያው ህይወቴን ለማሸነፍ አንዳንድ ነገሮችን ሞክር ነበር እና በመሞክርበት ሰዓት ያው ብዙ ጊዜ ተናግሬው ስለማቅ ሶሻል ሚዲያ ላይ እንዴት ፊትነስ ፕላትፎርም እንዴት ክሬት እንዳደረግኩት እና በዛ ሰዓት ብዙ ባለሙያዎችን አማክር ነበር እና ሳማክር ሶሻል ሚዲያ ላይ ፍሬንድ የሆኑትንና ስከታተላቸው ስፖርት ላይ ያሉ ሰዎችን ብዬ አንድ ሰው ብዬ አማከርኩት። ሳማክረው ይሄ ሰውዬ ድጋሚ እንድቆም የማያደርግ መልስ ነበር የሰጠኝ። ዝም ብለህ እስክስታህን ብታ እስክስታህ እንደዚህ ነው፣ እሱ ያዋጣሃል፣ ዝም ብለህ በሱ ብትሰራ ይሻልሃል ምናምን ብሎ እኔ ዲስትሮይ ለማድረግ ሞከረ። አይሴድ ኦኬ በቃ ችግር የለውም። ኦልሞስት ወደ 30-40 ደቂቃ ያህል ነው ከሱ ጋር የተነጋገርንበት ይህን ጉዳይ ማለት ነው። እና የዛኔ እኔ ጀማሪም ስለነበርኩ ምንም ነገር ስለማላቅና ማጥናት ስለምፈልግና ይህን ፕላትፎርም ከመፍጠሬ በፊት በጣም ብዙ ዓለም ላይ ያሉ የፊትነስ ፕላትፎርሞችን አይቼ ስለነበረ በዛ መንገድ የራሴ ፊትነስ ፕላትፎርም ክሬት ለማድረግ አስቤ ነበር ያማከርኩት እና እንዳልቆም እንዳልነሳ ወይም ደግሞ የመጨረሻ ሙያውን እንድጠላው አድርጎ ነበር የነገረኝ። ግን ኢትስ ኦኬ ችግር የለውም በቃ ሚስ አንደርስታንዲንግ ነው ምናምን ነገር ብዬ ነገሩን ለማለፍ ሞከርኩኝ። ከዛ በኋላ ለኮንሰርት የጠራሁት ይህን ሰውዬ ለኮንሰርት የጠራሁት ከመጣ በኋላ አየወደደው አብረን እንስራ ብሎ ደወለልኝ። አብረን እንስራ እንደዚህ እኔ ጋር ፈረንጆች አሉ እንደዚህ ኤምባሲ ምናምን ነገር አለኝ። ኖ አሁን የራሴን ስራ እየሰራሁ ነው፣ ፎከስ ማድረግ አለብኝ፣ መምጣት አልችልም ምናምን ነገር አልኩት። ከዛ ቀን በኋላ ነው ነገሮች ተባብሰውና ከአቅሜ በላይ እንዲሆኑ የሆኑት ማለት ነው። ከዛ በተለያዩ መንገዶች እኔ ዲስትሮይ ለማድረግ ቢዝነስን አታክ ለማድረግ ልክ ኮንሰርት ሰርቼ ስወርድ ይመጣል፣ ቪዲዮ ይሰራል፣ ኤሮቢክስ እንደዚህ ነው ላይክ እኔ መናገር ፊት ለፊት መናገር አይፈልግም፣ ግን ደግሞ ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢዝነስ ኢንዱስትሪ ለማድረግ በጣም ብዙ ጊዜ ሞክሮ ያውቃል። ኢቭን ኢፍ ራሱ ያንዳንዱ የሚሰራቸው ቪዲዮዎች ላይ ሜንሽን ነኝ እኔ ሜንሽን ይደረጋለሁ። እስክስታ ባዩ እንደዚህ ዳንስ ጨፋሪውን ለመናገር ፈልገ ነው እንደዚህ ምናምን ይሉታል ሰዎች እና ደስ ይለዋል፣ ይስቃል ምናምን አያለሁኝ። ግን ሁላችሁም እኔ እንደምታውቁኝ በጣም ሃምብል ነኝ፣ በጣም ሰው አክባሪ ነኝ። በጣም ከብዙ የጂም ባለቤቶች ጋር ጥሩ የሆነ ሪሌሽንሺፕ አለኝ ቢኮዝ እኔ ብቻዬን ሁኜ ሀገሬን መቀየር እንደማልችል አውቃለሁ። እኔ ብቻዬን ሁኜ ይህን ሁሉ ሰው ማሰራት እንደማልችል አውቃለሁ። ስለዚህ ከተለያዩ የጂም ባለቤቶች ጋር በጣም ሄልዚ የሆነ ግንኙነት አለኝ። ከዚህ ሰውዬ ጋር ግን ሄልዚ ያልሆነ ግንኙነት እንዲኖረኝ ያደረገኝ ነገር አንዱ እኔ በሚሰራቸው ስራ ላይ እንቅፋት እየሆነ ሁሌ ቢዝነሴን አታክ ለማድረግና እኔንም ዲስትሮይ ለማድረግ ብዙ ጊዜ ስለሞከረና ይህን ነገር ደግሞ ከጊዜ ወደ ጊዜ ቻልኩኝ ለማለፍ ሞከርኩኝ። ግን በቃ አሁን 6 ዓመት ሆነኝና አይ ቲንክ ዚስ ኢዝ ዘ ታይም መናገር አለብኝ ብዬ አስባለሁ። ራሴን ፕሮቴክት ማድረግ አለብኝ፣ ድርጅቴን ፕሮቴክት ማድረግ አለብኝ። ይሄ የፊትነስ ፕላትፎርም የተፈጠረው በእኔ ነው። ሪሰርች አድርጌ ራሴን ይሄን ፕላትፎርም ክሬት ያደረኩት መቼ እንዳደረኩት እንዴት እንዳደረኩት ከነ ሪሰርቹ ከነ መጽሐፉ ያንዳንዱን ነገር በቅርብ የምታዩት ነገር ይሆናል። ከዛ ውጪ ግን ይሄ ሰውዬ በተለያዩ መንገዶች እኔን አታክ ለማድረግ ቢሞክርም እኔ አንድም ቀን መልስ ሳልሰጥ በቃ ነገሮች ይቀየራሉ ብዬ ስለማመንና በዝምታ ማሸነፍ ይችላል ብዬ ስለማመን ሁሌ 6 ዓመት ሙሉ ዝም ብዬዋለሁ። እና ልክ ጂም ልገነባ ስል መንገድ ላይ ተገናኘን፣ አወራኝ። አብረን እንስራ፣ ቦሌ ጂም ቤት ልከፍት ነው እንደዚህ ነው አለኝ። እስኪ ዊል ቶክ አባውት ኢት። እኔም ገና ጂም ለመክፈት እያሰብኩ ስለሆነ በውስጤ ምንም ነገር ያልጨበጥኩት ነገር ስለሆነ በቃ ዊል ቶክ አባውት ኢት አይ ቲንክ አባውት ኢት ምናምን ነገር ብዬ
ችግር የለውም እኔ ጋር እንስራ ምናምን ብሎ አፕሮች አደረገኝ። ከዛ በፊት ግን እኔን አጣጥሎ እንደዛ ብሎ ቢዝነሲን ዲስትሮይ ያደርገው እሱ ግን እኔን የሚያሰለጥነኝ ልጅ ነበር። ብሔራዊ ቲያትር ናሽናል ቲያትር እና ፍቅር ይባላል። እሱ ይህን ስራ እንዲሰራ የዛሬ 5 ዓመት አካባቢ አስሞክሮት ነበረ። ኦልሞስት ከ3 ሳምንት ያላነሰ ሞክሮት ነበረ። ቪዲዮን ፖስት አድርገዋል። የድሮ ቪዲዮዎችን ቼክ አድርጓቸው ስለሚያጠፋቸው ነው። እሱ ሞከረ፣ አልተሳካለትም። ከዛስ ምንድነው ማድረግ የሚፈልገው? በየጊዜው እየመጣ እኔን አታክ ማድረግና በዛ ውስጥ ከስተመሮቼ ለኔ ያላቸውን እምነት እንዲያጡና በተለያየ መንገድ የኔን ከስተመሮች ወደሱ መሳብና የተለያዩ ከስተመሮችን ወደሱ እንዲመጡ እና እኔም ያለኝን እምነት አጥቼ ባዶ እንድቀር ነበረ ፍላጎት የነበረው። እኔ እግዚአብሔር ነው የባረከልኝ ይሄን ሙያ። አንተ አይደለም የሰጠኝ። ይሄን ሙያ የሰጠኝ ፈጣሪ ነው። ራሴን እንዳሸንፍበት፣ ሰዎችን እንዳግዝበት፣ እንድረዳበት እና በሺ የሚቆጠሩ ኦቤሲቲ ያለባቸውን ስኳር፣ ደም ግፊት፣ ኮሌስትሮል ያለባቸውን ሰዎች እንዳግዝና እንድረዳ የሰጠኝ ሙያ ነው። እየተጠቀምኩበት ነው፣ እየረዳሁበት ነው። ከዛም አልፎ የተለያዩ የቻሪቲ ፕሮግራሞችን እየሰራሁኝ እያዘጋጁኝ ብዙ ሺህ ሰዎችን እየረዳሁበት ይገኛለሁ። ከዛ ጅም ስከፍት፣ እዚህ ቦሌ አካባቢ ጅም ስከፍት አሁንም ወጥቶ ቪዲዮ ሰራብኝ። ምንም አላልኩም፣ አልተናገርኩም፣ ጸጥ አልኩኝ። ከዛ በኋላ በተለያየ መንገድ ብዙ ጊዜ ይሰራል፣ እኔን አታክ ለማድረግ ይሰራል። I didn't say nothing። ምንም የተናገርኩት ነገር የለም እና በዝምታ ውስጥ ማሸነፍ እንዳለ ስለማምን ነው። ትናንትና ግን ቪዲዮ ወጥቶ ሰራብኝና ይሄን የሰራብኝን ቪዲዮ ደግሞ በጣም ብዙ ሰዎች ሲሳደቡ ነበር። እኔን ሚሽን እያደረጉ ምናምን ነገር ሲናገሩ ነበር። አንድ እውነት እንድትናገሩ የምፈልገው ነገር እኔ ከድሮ ጀምራችሁ ፎሎ የምታደርጉኝ ሰዎች በጣም ለሰው ሪስፔክት ያለኝ ሰው መናገር ማልፈልግ ብቻ ሳይሆን ከሰዎች ጋር ተጋግዞ ማደግ የምወድና የማምን ሰው ነኝ። ንጹህ ኢትዮጵያዊ ነኝ። ምንም አይነት የዘር የፖለቲካ ሃይማኖት ችግር ያለብኝ ሰው አይደለሁኝም። የምፈልገው ዛሬ ራሴን ቀይሬ ነገ አጠገብ ያሉ ሰዎችን መቀየር ነው። this is my mission። ማንንም ሰው መጉዳት አልፈልግም። ማንንም ሰው መናገር አልፈልግም። ግን ትናንትና ግን በጣም ፐርሰናል የሆኑ ጉዳዮችን ሲያወራና ሲናገር ነበር ይሄ ሰውዬና እጅግ በጣም ብዙ ሰዎች ኮሜንት ላይ ሲሳደቡ ስለነበረ ገብቻ አይቼዋለሁ። ቪዲዮውን ሲሳደቡ ስለነበረ በጣም ከአቅሜ በላይ ስለሆነ ልናገር ብዬ ነው። ላስት ታይም እኔ ጅም ቤት ሊመርቅ መጣ ከጓደኞቹ ጋር። ኦኬ ነባ ጓደኛዬ ነው። ይሄን ነገር እሱ ነው ያደረገው አውቃለሁኝ። እሱ ከልቡ ፈልጎት ሳይሆን ነባ ነው ይሄን ያደረገው አውቃለሁ፣ ነግሮኛል ነባ። ከዛ በኋላ መጡ። አይሴድ ኦኬ እሺ ችግር የለውም። ከመጡ በኋላ ግን በሳምንቱ በሁለት ሳምንቱ ይሄን ቪዲዮ ሰራ። እዩት፣ ራሳችሁ እዩት። These bitches can never keep up. I was just starting to heat up. No one can save me, the devil don't faze me. I'm out of here, hasta la vista. Fuck what you say, we're not the same. How you get mad when I'm on my way? How you throwing shade when you got no aim? ይሄ ማሽን እንግዲህ በጣም ትልቁ ቤኔፊት ሾልደር ጆይንታችን በቀላሉ እንዳይጎዳ ወይም ደግሞ ከጊዜ በኋላ ለሚመጣ የሾልደር ሪስክ በተለያዩ ባለሙያዎች ጥናት ተደርጎ የተሰራ ማሽን ነው። እንደምታዩት እዚህ ጋር ግሪን ጫን ስለው አሲስት ያደርገኛል፣ ያመጣልኛል ማለት ነው። እንደዚህ ሄጄ እዚህ ጋር ስትረስ የሚያደርገውን በዚህ መንገድ ይቀንስልኛል ማለት ነው። ይሄንን ማሽን በጣም ትልቅ ዓለም አቀፍ። ከዛ በኋላ ይሄን ቪዲዮ ሰራ። ምንም አላልኩትም። ኢትስ ኦኬ በቃ ያልፋል። በጣም ብዙ ሰው ሜንሽን ያደረገ፣ በጣም ብዙ ሰው ሲሰርበኝ ነበር ምናምን ነገር። በቃ ይሄ አንማቹርድ መሆን ነው ምናምን ነገር ብዬ ነገሮችን ማለፍ ጀመርኩኝ። ብታምኑም ባታምኑም ይሄ አሁን የምነግራችሁ 5% ነው ከሚያረጋቸው ነገሮች። so many things በቃ እኔ የማደርገውን ነገር ሁሌ ፎሎ እያደረገ ሁሌ አታክ ለማድረግ ይሞክራል። ከዛ ባህር ዳር ላስት ታይም ባህር ዳር ልመጣ ነው ቪዲዮ እየሰራው አንድም ቀን ሄዶ ጠይቋቸው የማያውቅ ሰውዬ እኔ ስለሄድኩኝ ብቻ ማይ ሆም ካንትሪ እያለ ቪዲዮ ሰራ። እዛ ልክ ባህር ዳር ሲገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋድ ተሳካ። የነበራችሁ ልጅ ታውቃላችሁ ምን እንደነበረ። የባህር ዳር ልጅ ታውቃላችሁ። ድጋሚ ባህር ዳር መሄድ የማልፈልግበት ዋና ሪዝን ህብረተሰቡን እየወደድኩት በሱና በጓደኛው ምክንያት ነው ያየርኩበት። እኔ እሱ ጋር ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። ከሱ ስራ ጋር ምንም አይነት ችግር የለብኝም። አንድም ቀን ተናግሬ የማላቅም በጣም ሃምብል ነኝ። መጨረሻ የህይወትን ዝቅታ አይቻለሁኝ። የመጨረሻ በቃ እንዲህ ተፈቅፍቄ ነው የተነሳሁት። በድል አልመጣሁም። እኔን ዝቅ ብታረገኝ ታጣጥለኝ ምናምን ምንም ችግር የለውም። ስለዚህ ወንድሜ ልምከር፣ እኔ ካንተ ጋር ምንም አይነት ችግር የለብኝም። አይ ሪስፔክት ዩ። የምትሰራውን ስራ አደንቃለሁ፣ አከብራለሁ። ለብዙ ሰዎች የስራ እድል ፈጥረሃል፣ ይህንንም አደንቃለሁ። ግን ፕሊስ እባክህ ያለን አዲስ አበባ ላይ ብቻ ከ20 ሚሊዮን ያነሰ ህዝብ ነው ያለው።
ተጋግዘን ከሰራን ተባብረን ከሰራን ሁሉንም ሰው ማሸነፍ እንችላለን። ሁሉንም ሰው ጤነኛ ማድረግ እንችላለን። እንደፈለግን ስራዎቻችንን ሰርተን ስኬታማ መሆን እንችላለን። ዋይ ለምንድን ነው ሰዎች ሰፈር እንዲያደርጉ የምታደርገው? ለምንድን ነው ይሄን ሁሉ ነገር የምታደርገው? ለምን በእኔ ላይስ እንደዚህ አይነት ችግሮችን ትፈጥርብኛል? ለምን ዲፊካልት ታይም ትሰጠኛለህ? ዋይ አየህ፣ አንተ የኔ መብራት ስታጠፋ አንተ ቤት አይበራም። እመነኝ፣ ለኔ የመጣውን በረከት አንተ ብትወስደው ምንም አይጠቅምህም። ሊጎዳ ይችላል፣ ሊገል ይችላል፣ ምንም አይሰራልህም። ስለዚህ አሁንም ቢሆን እኔ ካንተ ጋር ወይም ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። በቃ ግን ዶን ፎሎ ሚ፣ በቃ ትከተለኝ ፕሊዝ። ዶን ኮፒ ሚ። በቃ በምታረገው ነገር በሙሉ አውቃለሁ፣ አያለሁ፣ ሜንሽን ይደረጋለሁ ምናምን ነገር። እኔ ይሄ እቃ ምን ያህል ኳሊቲ እንደሆነ ምን ያህል ብር እንዳወጣውበት አውቃለሁ። ኢትዮጵያ ውስጥ እንደዚህ አይነት እቃ ኳሊቲ ያለው እቃ የለም። ዩ ኖ ኢት፣ ታውቀዋለህ። አንተ ራስህ ምን ያህል ዋጋ እንዳወጣውበት ታውቀዋለህ። ለዛ ነው እኔ አንደኛ ነው ብዬ የምሰራው እንጂ አንተን ዲስሪስፔክት ለማድረግ ወይም አንተን ለማሳነስ ምናምን ፈልጌ አይደለም። አልፈልግም፣ ማንንም ማሳነስ አልፈልግም። በዛ ውስጥ የሚገኝ በረከት የለም። እኔ የእግዚአብሔር ልጅ ነኝ። እግዚአብሔር ደግሞ በአምሳያ የፈጠራቸውን ሰዎች እያሳነስኩኝ እኔ ራሴ ከፍ ማለት አልፈልግም። ግን ሁሌ ማሸነፍ ፈልጋለሁ። ቢኮዝ በቃ ሜንታሊቲ ነው፣ አይምሮዬ ነው፣ ላይክ ፍላጎቴ ነው፣ የመጣሁበት ነገር ነው። ሶ ብዙ ጊዜ አሽሙር ትናገረኛለህ፣ ይሄን ትለኛለህ። አንዴ አዳማ የሆነ ቪዲዮ እየቀረስኩ ሲሄድ ሉክ ምንድን ነው መተህ ቪዲዮ ሰርተህ የመሄድ ዓላማ መተህ ቪዲዮ ሰርተህ ነው ወይ የምትሄደው አይነት ነገር ጥያቄ ስለመጣ ያልከውን ተናገር። እኔ ቪዲዮ ለመቅረጽ አይደለም ምናምን ብለህ ተናገርክ። ኤቭሪባዲ ኖስ ማን ለመናገር እንደፈለግ ሁሉም ሰው ያውቃል። ሜንሽንም ሲያደርጉኝ ነበር። አየህ፣ ክፋት ምንም አይሰራም። ነገ ካርማው ለአንተ ከባድ ነገር ይዞ ይመጣል። ያልሞከርከውን ነገር እንደሌለ እኔን አታክ ለማድረግ አውቃለሁ።